በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች በያላችሁበት የሰዓት አቆጣጠራችሁ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። የአምላካችን የልዑል እግዚአብሔር ስሙ ከምድር እስከ አርያም ድረስ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ስሟ የተመሰገነ ይሁንልን። እህት ወንድሞቼ፣ እኔ ከስደት መልስ በኋላ የጸሎት ቦታ አዘጋጅቼ ንስሐ ገብቼ ስጋውና ደሙን ከተቀበልኩ በኋላ ያገኘሁትን የህይወት ተሞክሮ ላካፍላችሁ ነው። ከዛ በፊት ግን ምን አይነት ሰው እንደነበርኩኝ በጥቂቱ ዋና ዋናውን ነገር ልንገራችሁ። አንደኛ ነገር ከዚህ በፊት ተሞክሮዬን አካፍያለሁ፣ ግን ይሄን ነገር ማለት ዋና ዋናውን ሀሳብ ልናገር የፈለኩበት ምክንያት እግዚአብሔር ለኔ ያደረገልኝ ድንቅ ስራ እንድታውቁ ስለምፈልግ ነው። ሁለተኛ ነገር ደግሞ ከዚህ በፊት ተሞክሮዬን ያልሰማችሁ ሰዎች ትኖራላችሁ ብዬ ስላሰብኩኝ ነው። እና እኔ ምን አይነት ሰው ነበርኩኝ መሰላችሁ? የኃጢአተኞች ዋና ነበርኩኝ ነኝም። በጣም ብዙ ከማለት መግለጽ የማልችላቸው በጣም ብዙ ኃጢአቶችን ሰርቻለሁ። እግዚአብሔር ከዛ ሁላ ነገር ውስጥ አውጥቶኝ ዛሬ ላይ እንደዚህ ውጪ እሱ ያደረገልኝ ነገሮች እንድናገር ያደረገኝ ልዑል አምላክ የተመሰገነ ይሁን። እኔ ማለት የእውነት ነው የምላችሁ እግዚአብሔር ያደረገልኝ ነገር እንደዚህ በጣም ትልቅ ቦታ ላይ ቆሜ እንደዚህ የእግዚአብሔርን ድንቅ ስራ ብናገር በጣም ደስ ይለኛል። እድሉን አግኝቼ ብመሰክር ኢሉሚናንቲ ነበርኩኝ። ፖርኖግራፊ፣ ማስተርቤሽን፣ በቃ ዓለም ላይ ኃጢአት ናቸው ተብሎ የሚታሰቡትን ነገሮች በሙሉ የሰራው ሰው ነኝ። ከዚህ በፊት ተሞክሮዬን አካፍያለሁ፣ ያው እንደነገርኳችሁ በዝርዝር ማለት ነው። ማለት እግዚአብሔርን ሁላ ወደ መካድ ደረጃ ደርሻለሁ። እግዚአብሔር የለም፣ እመቤት የለችም ብዬ በቃ ኃጢአት የተባለውን ሰርቼ የኢሉሚናንቲዎችን ቪዲዮ ማየት ጀምሬ ነበረ። ይገርማችኋል፣ ቪዲዮውን ማየት የጀመርኩትኝ እንዴት መሰላችሁ? ኮሜንት አንብቤ ነው። ኮሜንቱ ያው ሁለቱ ሲጋቡ የነበረውን ውጣ ውረድ፣ ማህበረሰቡ እንዴት እንዳገለላቸው፣ በቤተሰብ መካከል የደረሰባቸው ፈተና ምናምን ነገር ነው የሚያወራውና ተቃዋሚ ሆኜ ነው ቪዲዮ ማየት የጀመርኩትኝ። እንዴት ደግሞ እንደዚህ ብሎ ይጽፋል አያፍርም እንዴ ምናምን ነገር ብዬ ነው ቪዲዮ ማየት የጀመርኩትኝና ያንን ኮሜንት አንብቤው ለራሴ አልነበረም ያዝኩትኝ፣ ለሌላ ሰው አስተላለፍኩኝ ማለት ነው። ከዛ ሪፕሌይ ላይ የኮሜንቱ ሪፕሌይ ላይ የጻፉትን ጽሁፎች እያነበብኩኝ አንዳንዱ ያስቃል፣ አንዳንዱ ደግሞ ያናዳል ምናምን ነገርና ያን ነገር እያልኩ እያነበብኩ ለሌላ ሰው አስተላልፋለሁ ማለት ነው። ከዛ ያ ሰው ደግሞ ከኔ በልጦ ጭራሽ አንቺ የምታያቸው ልጆች እኮ እንደዚህ ይላሉ፣ እነሱ የሚሉትን ቋንቋ እየሸመደዱ እየያዙ አንቺ የምታያቸው ልጆች እኮ እንደዚህ ይላሉ ማለት ጀምሮላ ነበርና፣ አረ እንደዚህ ይላሉ ቆይ እስቲ አያቸዋለሁ እላለሁኝና ፌስቡክ ላይ ስገባ ፊት ለፊት የሚጠብቁኝ እነሱ ናቸው። ኢንስታግራም ላይም እነሱ ናቸው ፊት ለፊት የሚጠብቁኝ፣ ዩቲዩብ ላይም እንደዛው። እና ከኔ የሚጠበቀው ምንድነው? ከፍቶ ማየት ብቻ። ከዛ በቃ እንደዚሁ ቪዲዮውን እያየሁ ቀናቶች ተቆጠሩ። ከመቃወም ወደ ማድነቅ ጀመርኩኝ። ልጁን ማድነቅ ጀመርኩኝ፣ የሚለብሱን አለባበስ፣ በቃ አክቱን፣ ሴት ልጅ እንኳን እኮ እንደዚህ አታደርግም ምናምን ነገር እያልኩኝ፣ ሂል ጫማ ለብሶ አካሄዱ በቃ ብቻ ከለሩ ምናምን ነገር እንትን እያልኩ አድናቂ ሆኜ ቁጭ አልኩኝ። ከዛ ልክ ይሄን ነገር ካለማመደኝ በኋላ ሰዓት ተመደበልኝ። በፊት ቀን ነበረ ፌስቡክ በገባሁበት ሰዓት የማየውና በሰዓት ሆነልኝ ማለት ነው። ሌሊት ላይ ወይ 5 ሰዓት ወይ 6 ሰዓት ላይ በስነ ስርዓት ይጠራኝና ተነሽ
ነገር ነውና ተነስቼ አያዋለሁኝ አይቼ ተመልሼ እተኛለሁ ምናምን ነገርና ብቻ እግዚአብሔር ከአውሬ መንጋጋ ፈልቅቆ አውጥቶኛል። ስለ ሁሉም ነገር እግዚአብሔር ይመስገን። ብቻ እኔ እውነት ነው የምላችሁ ከንቱ ፍጥረት ነኝ። የሆነ ለምንም አልጠቅም ዋጋዬ ከትል እንኳን ያነሰ ከንቱ ፍጥረት ነኝና ዛሬ ላይ ግን እግዚአብሔር እንደዚህ ይሄን ክብር ስለሰጠኝ በጣም ነው የማመሰግነው። እውነት ልክ እዚህ ግሩፕ ላይ ተቀላቅዬ ጽሁፉን ማንበብ ጀምሬ አምልኮ ስግደቱን መቁጠሪያ መጠቀምን መጾም መጸለይ ሲጀምር ቪዲዮዎቹም የት እንደገቡ አላውቅም። ከዛ ህይወት ውስጥ ወጣው ህይወቴ መስተካከል ጀመረ። እግዚአብሔር የለም የምለው የነበርኳት ልጅ በቃ የእግዚአብሔር ፍቅሩ ውስጤ እያደረ መጣ። እመቤቴ የለችም የሚለውን ነገር ከውስጤ እያወጣው በቃ ያ ጥላቸው በፍቅር ተቀየረልኝ። በጣም ብዙ ህይወቴ ላይ በጣም ብዙ ለውጥ አገኘው እግዚአብሔር ይመስገን። ብቻ እንደዚህ እንድስልም ብዙ ፈተናዎች አሉ መንፈሱም አርፎ አይቀመጥም። ብዙ ውጣ ውረዶችም አሉ። ግን ያው እግዚአብሔርን እስከያዝነው ድረስ አሸናፊዎች እኛ ነን። ምን ጊዜም እንደዛ እንትን እያልኩኝ ወደ ሀገር ቤት ከስንት ፈተና በኋላ ወደ ሀገር ቤት ተመለስኩኝ። ወደ ሀገር ቤት ተመልሼ የጸሎት ቦታ አዘጋጀሁኝ። የመጣው ቀን ነው ለጸሎት ቦታ የሚያስፈልጉኝን ነገሮች በሙሉ ያሟላሁትኝና የጸሎት ቦታዬን አዘጋጅቼ ንስሃ ገባሁኝ። እንደ ድንገት ሆኖ ደግሞ የመጣሁትኝ እኔ ህማማት ውስጥ ነበረና ህማማት ውስጥ ደግሞ ያው ንስሃ አይሰጥም ብዙን ጊዜ። የእውነት ነው የምላችሁ በጣም እግዚአብሔርን እንትን ከማለት የተነሳ ከመናፈቅ የተነሳ በቃ ለመቁረብ በጣም ጓጓ ነበርና እግዚአብሔርን በጣም ነበረ ስለምን የነበረው አምላኬ ሆይ አንተ ለጻድቃን ሳይሆን ለኃጥአን ነው ከሰማያት ሰማያት ወርደህ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተህ ሰው የሆንክበት ምክንያት ለእንደኔ አይነቷ ለኃጢአተኛ ስትል ነው። እኔን ከኃጢአት ባርነት ለማውጣት ስትል ነው ብዬ እግዚአብሔርን በጣም ለመንኩትኝ። እግዚአብሔር ይመስገን የለመንኩትኝም ነገር እግዚአብሔር አላሳጣኝም። ንስሃውንም ያው አይሆንም ምናምን ነገር ብሎኝ ነበረ የንስሃ አባቴም በቃ ብቻ እንደዛ ሲሉኝ በቃ እግዚአብሔር አምላኬ እያልኩ እግዚአብሔርን በውስጤ እየለመንኩት ነበርና የሚገርማችሁ ነገር እኔ ሰው ሲያየኝ በጣም ጨዋ ነው የምመስለው። ለሰው ስታይ መንፈሱ በጣም ጨዋ አድርጎ ነው የሚያሳየው ለሰውና ምንም በቃ ኃጢአት የሌለበት ሰው ነው የምመስለው። በእርግጥ ኃጢአት የማይሰራ ሰው የለም ግን በጣም በቃ ስርዓት ያላት ሴት ምናምን ነገር ነው የምመስለውና የንስሃ አባቴ ከባድ ኃጢአት እስቲ ምን ትሰሪያለሽ? ብትሰሪ ያው አርብሮ ብትበይ ነው። ለዛ ደግሞ ችግር የለውም ምናምን ነገር ምናምን ብሎ በቃ እንትን አሉኝ። ኧረ አባቴ እንደዚህ አይደለም እኔ በጣም ብዙ ኃጢአት ሰርቻለሁ ምናምን ነገር ብዬ ያለውን ነገር በሙሉ ነገርኳቸው። የእውነት እንደ ኃጢአቴ አይደለም የተቀጣሁት በጣም ትንሽ ቅጣት ነው። ከዛ የትንሳኤ ቀን ለመቁረብ በጣም ዛሬ እንደዚህ ቀረኝ ዛሬ 2 ቀን ቀረኝ ዛሬ 1 ቀን ቀረኝ እያልኩኝ በመካከል ፔሬድ መጣብኝ። ያው በጣም ጓጉቼ ስለነበረ በጊዜው አለቀስኩኝ። ግን ለሁሉም ነገር እግዚአብሔር ያው ጊዜና ቦታ አለው። ለበጎም ነው ነገሮችን ወደ ኋላ እንትን የሚለውና ለዳግመ ትንሳኤ በቃ ቁርባን የሚያስፈልጉኝን ነገሮች በሙሉ አዘጋጅቼ ስለነበረ ለዳግመ ትንሳኤ እንደ እድልም ሆኖ የእመቤቴ ማርያም የልደታው ቀን ነበረ ግንቦት 1 ለዳግመ ትንሳኤ ቆረብኩኝ። ይገርማችኋል ልክ ስቆርብ ማለት ነው እንደዚህ ወደ ሰማይ ቀና ብዬ ሰማዩን እያየሁት ነበርና ከልቤ ላይ የሆነ ትልቅ ነገር ሲነሳልኝ ይታወቀኝ ነበረ። የተዘጋ ነገር ሲከፈት እንደዚህ አይነት ስሜት ነበር ሲሰማኝ የነበረውና የእውነት በጣም ነው በቃ ውስጤ የሆነ ክፍት ሲል ይታወቀኛል። ልቤ ላይ የነበረው ነገር ሲነሳ ይታወቀኝ ነበርና ተመስገን አምላኬ ለዚህ ክብር አበቃኸኝ
በጣም ነው የማመሰግነው ብዬ እግዚአብሔርን አመስግኜው ወደ ቤቴ ተመለስኩኝ። ከዛ በቃ የሆነ ደስ የሚል ህይወት የእውነት በአንድ ቀን ቁርባን ማለት ነው። ምንም በቃ ስለምንም መጨነቅ በፊት አስብ ነበር ተመልሼ ወደ ስደት ልመለስ ምናምን ነገር ነበር። ለምን የነበረኝን ነገር በሙሉ ነው ውድም አድርጎ ያጠፋው መንፈሱና ያው በዚህ ብር ምን እሰራለሁ ባለኝ ትንሽ የብር ናት እጄ ላይ ያለችውና ምን እሰራለሁ ብመለስ ይሻላል እዛው ስደት ብመለስ ይሻላል እያልኩ ከራሴ ጋር በጣም ነበረ እንትን የምለውና ያ ነገር በቃ ተወኝ እንዴ እግዚአብሔርን የሚያክል ነገር በውስጤ ይዤ ደግሞ ልፍራ እንዴ ለዓለም ህይወት ደግሞ እንደዚህ ለምታልፍ ዓለም ልጨነቅ እንዴ ማለት ጀመርኩኝ ማለት ነው። በጣም ነው ደስ የሚለው ሰላም አለው ደስ የሚል ነገር አለው። ከዛ በሁለተኛውም ቅዱስ ሚካኤል ቤተክርስቲያን ቆረብኩኝ። ያው ስቆርብ ግን መንፈሱ እጁን አጣጥፎ አይቀመጥም በነገራችን ላይ የተለያየ አይነት ባህሪ ያመጣል። በሁለተኛው ላይ በመጀመሪያው የቁርባኔ ላይ በጣም ምላስ ለቆብኝ ነበረ መንቀሽቀሽ ቅሽቅሽ ይል ነበረ ምን ሆኜ ነው ብዬ እስክል ድረስ ማለት ነው። በሁለተኛው ላይ ደግሞ የመልስ ምቴ ስድብ ሆነ። የሚገርማችሁ ነገር እኔ እዚህ ግሩፕ ላይ ከተቀላቀልኩ በኋላ ስድብ የሚባል ነገር ትቼ ነበረ። እና በቃ የመልስ ምቴ ስድብ ሆነ እንዴ ምን ሆኜ ነው ከተሳደብኩ በኋላ ምን ሆኜ ነው የምሳደበው? ቆርቤ እሳደባለሁ ምን ሆኜ ነው የሌለብኝ ነገር የመጣብኝ ምናምን ነገር እላለሁኝ እና እናቴን ወንድሜን እጠይቀዋለሁ። ስጠይቀው መንፈሱ እንደሆነ ምናምን ነገር ነገረኝ። ከዛ እንደውም እንደዚህ የተሳደብኩ አልቆርብም ምናምን ላ ብዬ ነበረ በውስጤና ልክ በቃ እሱ መሆኑን ሳቅ ቆረብኩኝ። በሶስተኛው ቅዱስ ገብርኤል ቤተክርስቲያን ቆረብኩኝ። እዛ ደግሞ ስቆርብ ምን አመጣብኝ መሰላችሁ? ልክ ልቆርብ እንትን ስል ከባድ ድንጋጤ ለቀቀብኝ። የሆነ መቆም እስኪያቅተኝ ድረስ ተንገዳገድኩኝ ምናምን ነገር እና እሳት ይወጣ ጀመረ ከውስጤ የሆነ ከፊቴ ውስጥ ይታወቀኛል ትኩስ ነገር እንደዚህ እንደ እሳት ነገር ሲወጣና በጣም ነበረ ያቃተኝ ለመጀመሪያ ጊዜ ሁለተኛው ላይ አንደኛው ሁለተኛው ላይ ምንም እንደዚህ ደስ እያለኝ ነው እንትን ያልኩትኝ። ሶስተኛው ላይ ግን እየተናነቀኝ ለመጀመሪያ ጊዜ ቁርባኑን ቅዱስ ቁርባኑን ተቀበልኩኝ። ልክ እንደዛ በቃ አንገቴን መያዝ ሁላ እስኪያቅተኝ ድረስ ማለት ነው። የተዝለፈለፍኩኝ እና ከዛ ልክ በሶስተኛው የእውነት ነው የምላችሁ ያ ስድቡ እንደዛ ቅዥቅዥ የምለው ነገር ቀጠለልኝ። በውስጤ በፊት ያዘፍን የነበረ ቅዱስ ቁርባኑን ሳልቀበል በፊት እሱ ነገር ቀጠለልኝ። በቃ ሰማያዊ ነገር መናፈቅ ጀመርኩኝ ማለት ነው። ምድራዊ ነገር ምንም ነገር አያሳስበኝም እውነት ነው የምላችሁ። የሆነ በቃ የውሸት አለም እንደሆነች ነው የምገነዘባት እና የሆነ ደስ የሚል አለም ውስጥ በቃ የሆነ የራሳችሁ አለም የሆነ እግዚአብሔር የሆነ አለም የሚሰጣችሁ እውነት ነው የምላችሁ የሆነ ደስ የሚል አለም አለና የቆረባችሁ ሰዎች ካላችሁ ያው ትረዱኛላችሁ ብዬ አስባለሁኝ። የቆረባችሁ ሰዎች ትረዱኛላችሁ ብዬ አስባለሁኝ። የሆነ ደስ የሚል አለም አለ በቃ የሆነ መግለጽ የማትችሉት ነገር የለም እንደዛ አይነት ነገር ነው የሚታየኝ ለኔና ደስ የሚል አለም አለ እቺ ያለሁባት አለም በቃ ምንም መስላ አትታየኝም። ስለምለብሰው ነገር አልጨነቅም ስለምበላው ነገር አልጨነቅም ስለ ስራውም አልጨነቅም ገንዘብ ኑሮኝ አልኖረኝ ግድ አይሰጠኝም በቃ የዚህ አለም ሀብት ንብረት ዝና አያስጨንቀኝም በቃ። እና በቃ ሰላም አለው የእውነት በጣም ሰላም አለው በጣም ደስ ይላል። ያለው ነገር እና ቁርባን እንጃ ሰው ያደርጋል የእውነት የሆነ እኔ እንጃ በስመአብ እንዲህ ብዬ ላሳያችሁ የእውነት በጣም ደስ የሚል ህይወት አለው። ሰላም ትፈልጋላችሁ ብዙ ሰው ሰላም ምናምን እፈልጋለሁ ምናምን ነገር ይላልና ሰላም የምትፈልጉ ከሆነ እህት ወንድሞቼ እውነት ቁረቡ በቃ። ደስ እያላችሁ መኖር የምትፈልጉ ከሆነ ቁርባን ቅዱስ ቁርባንን ተቀበሉ። እግዚአብሔር ራሱም እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም ብሏልና እውነት ነው እሱ የሚሰጠው ሰላም ዓለም የሚሰጠው አይነት ሰላም አይደለም። የእሱ ሰላም ይለያልና እባካችሁ ወጣቶች ቁረቡ። በተለይ ትዳር ያልያዛችሁ ቁረቡ እውነት ለማለት አብዛኛው ሰዎች አንድ ሰው ከቆረቡ በኋላ ትዳር ማግባት የማይችል ምናምን ነገር ይመስለዋልና
እንደዛ አታስቡ። መቁረብ ትችላላችሁ ማለት ትዳር መያዝ ትችላላችሁ። ቆርባችሁም ማግባት ትችላላችሁ። እንደውም ስትቆርቡ እንደውም እግዚአብሔር ለእናንተ የተሻለ ነገር ነው የሚያደርግላችሁና አትፍሩ። ያው ብዙም ሰው የሚጨነቀው እኔ እንዴት ነው እንደዚህ አይነት ሰው ከየት አመጣለሁ? እኔ ከቆረብኩ በኋላ እንደኔ አይነት የቆረበ ወንድ ከየት አመጣለሁ? አብዛኛው ሰው እንደዚህ ነው የሚጨነቀው እና እግዚአብሔር ይሰጣል። ዋናው እምነት ነው። በእምነት እግዚአብሔርን መጠየቅ ነውና ምንም የሚነሳው ነገር የለም። እግዚአብሔር ለሱ ሁሉም ነገር ቀላል ነው ለእግዚአብሔር እና መቁረብ በጣም ደስ ይላል። እውነት በስመአብ እኔ እንዴት እንደማሳያችሁ ራሱ አላውቅም። ብቻ ግን በጣም ደስ የሚል ህይወት አለው። እና በቃ በአራተኛው ደግሞ የቆረብኩትኝ ጻድቁ ገብረ መንፈስ ቅዱስ ቤተክርስቲያን ነው። ያው አልተቋረጠብኝም እግዚአብሔር ይመስገን። በርግጥ ፔሪድ ምናምን ነገር የምጫው ጊዜ ነበረ። ግን ለእግዚአብሔር ምንም የሚሳነው ነገር የለም። በእምነት አንድ ነገር ከጠየቃችሁት እግዚአብሔር ምንም አንዳች ነገር የሚነሳ ነገር የለም። እንዴት ብዬ ነገራችሁ መሰላችሁ? እኔ እግዚአብሔርን የሆነ ነገር ስጠይቀው ማለት ነው አንድ ሰው ጋር የሆነ ነገር አስቀምጣችሁ የራሳችሁ የሆነ ነገር ማለት ነው የሆነ ነገር አስቀምጣችሁ ስጡኝ ብላችሁ እንደምትጠይቁት እንደሚሰጣችሁ እርግጠኛ እንደምትሆኑት ማለት ነው። እንደዛ ነው እግዚአብሔር የሚጠይቀውና ቁርባኑ ባይቆረጥብኝ በጣም ደስ ይለኛል። የእውነት ለእግዚአብሔር ነው እኔ እንደዚህ አምላኬ ቁርባኑ ባይቆረጥብኝ በጣም ደስ ይለኛል። በቃ ይሄን ነገር ማስተካከል ትችላለህ በቃ ማለት እግዚአብሔር አምላኬ ይሄን ነገር ፔሪዱን ሁሉም ነገሮችን ማስተካከል ትችላለህ አንተ ላንተ ምንም የሚሳነክ የለም ብዬ እንደዚህ እንደ ሰው ለእግዚአብሔር ነገርኩት። ያው ቀኔን አላውቅም። በርግጥ ፔሪድ የሚመጣብኝ ቀን ይዛባል እንደዚህ በፈለገበት ሰዓት ላይ እንትን ብሎና በርግጥ ቀኑን አላውቀውም። ዛሬ ሰኞ ነው። ቅዳሜ ቀን ጠበኩትኝ የለም። በቃ እስቲ የሚመጣብኝም ማታ ወይ 5 ሰዓት ወይ ጠዋት 11 ሰዓት ላይ ወይ ሌሊት እኩለ ሌሊት ላይ ነው የሚመጣብኝና እስቲ ከመጣብኝ እቀራለሁ ካልመጣብኝ ግን ሄጄ እቆርባለሁ ብዬ ተጣጥቤ ቅባ ቅዱሴን ተቀባብቼ እስከ ምሽቱ 5 ሰዓት ድረስ ሰግጄ ተኛውኝ። ይገርማችኋል ልክ ስተኛ ማለት ነው 30 ደቂቃ አይሆነኝም። ያው 5 ሰዓት ከምናምን የተኛሁትኝና ወዲያው ነው 6 ሰዓት ከ10 ላይ ምናምን ነገር ከእንቅልፌ የነቃሁትኝ። ህልም አሳየኝ። ምን አይነት ህልም ነው የሚያሳየኝ? ድሮ ሳደርገው የነበረውን ነገር አጸያፊ የሆነ ህልም አሳይቶኝ ከሴት ጋርም ከወንድ ጋርም አድርጎ ነው ያሳየኝና በጣም ነው በቃ የደነገጥኩትኝ። በቃ ንቅት ብዬ እንድስል ህልም ነውና ተነስቼ መስገድ ፈለኩኝ። አቃተኝ። የሆነ ነገር በጣም ተጭኖኛል። እዛው የምጸልይበት ቦታ ላይ ነው የተኛሁትኝና አቃተኝ። መንቀሳቀስ አቃተኝ። በልቤ አስበዋለሁኝ እንኳን መነሳት መገላበጥ አቃተኝ። ብቻ የሆነ ነገር ረግጦ ወደ መሬት እንደያዘኝ በጣም እንትን ነኝና አስተውያለሁና በቃ አቃተኝ። በቃ ማሰብ ብቻ ሆነና ወይኔ በቃ በዚህ ምክንያት ልቀር ነው ምናምን ነገር እያሰብኩኝ በቃ ቀራለሁኝ። አንደኛው ማንነቴ ቅር ይለኛል፣ አንደኛው ማንነቴ አትቅሪ። ይሄን ነገር ማስቆም የምትችይው በስጋውና ደሙ በኩል ነው እንጂ በራስሽ አንዳች ነገር ማድረግ አትችይም አንቺ። በቃ እግዚአብሔር ነው ይሄን ነገር ላንቺ ሊያስቆምልሽ የሚችለው ይለኛል አንደኛው ማንነቴ። አይ እንዳትሄጂ ትቀሰፊያለሽ ይለኛል አንደኛው ማንነቴና ግራ ተጋባው። በቃ እንደዚህ እያሰብኩኝ ተኛሁኝ። ከዛ ጠዋት ነጋ፣ ተነሳሁኝ። አሁንም ማሰብ ጀመርኩኝ። በቃ ልቅር ልሂድ ግራ ተጋባው። ከዛ በቃ የሆነ ከውስጤ የሆነ እንባ በቃ እንዴት ነው መቆጣጠር የማልችለው ዝም ብሎ የሚፈስ እንባ የለም፣ ዝም ብሎ እንባ ይፈሳል። እግዚአብሔር አምላክ እኔ የድፍረት ኃጢአት አይደለም። ይሄን ነገር ማስቆም የምችለው ደግሞ በአንተ በኩል ነው። አንተን ስጋውና ደም ስቀበል ነው፣ ቅዱስ ቁርባኑን ስቀበል ነውና እንደ ድፍረት አትይብኝ፣ እንደ ድፍረት ኃጢአት አትይብኝ ብዬ እግዚአብሔር አምላኬን ለሱ ነገርኩትኝ። ከዚህ በፊትም አንድ ወንድማችን እንደዚህ በህልመ ሌሊት ምን ያክል እንደተፈተነ ተሞክሮን አካፍሎናልና እሱም ትምህርት ሆኖኛል። ልክ የሱን ተሞክሮ እንደውም ስሰማው
ሳስታውሰው የሆነ ጠንካራ ሰው ሆኜ ቆምኩኝ። በቃ አንተ ነህ ማለት ነው። ስለዚህ አንተን ማሸነፍ ይችላል። አንተን ማሸነፍ ነው በዚህ በኩል ነው በስጋውና ደሙ በኩል ነው ብዬ አልቀርም። በቃ ሄጄ እቆርባለሁኝ ብዬ ጠንካራ ሰው ሆኜ ቆምና ከዛ ወዲያው ደግሞ ድንጋጤ ይመጣብኛልና በቃ እንደዚህ እንትን እያልኩኝ ፔሬዱም አልመጣብኝም። በቃ ፔሬዱም ካልመጣብኝ ስለዚህ በቃ ሄጄ እቆርባለሁ ብዬ ተጣጥቤ ጠዋት ተነስቼ ልብሴን ለባብሼ ሄድኩኝ። እንደዛ በቃ ህልሙን እያመጣብኝ እያስታወሰኝ ጭንቅላቴ ውስጥ እያመጣብኝ እያስታወሰኝ ጭንቅላቴ ብጥብጥ ሲያደርገኝ ነበረ። ምን አይነት ደፋር ነሽ? እንዴት ስጋውና ደግሞ እንደዚህ አይነት ህልም አይተሽ እንዴት እንደዚህ ቆመሽ አሁን መጥተሽ ትቆርቢያለሽ? ይለፍሽ በአሁኑ ምናምን ነገር ይለኛል። እሺ ከዛ እንዴ ከራሴ ጋር በቃ ሙግት ያዝኩኝ። የእንባ በቃ እዛ ቆሜ የእንባ ጸሎት ማድረግ ጀመርኩኝ። እኔ እዛ ጋር ከእግዚአብሔር ጋር ማውራት ጀመርኩኝ። ከዛ ስጋውና ደሙን ተቀበልኩኝ። ወደ ቤቴ መጣሁ። አሁንም ያው ፔሬዱ እንዳለ ነው አልመጣብኝም። ከዛ በቃ አይ ሊዛባ ነው በሚቀጥለው ላሳልፍ ነው ማለት ነው። ወይኔ በቃ እኔ ቅዱስ ቁርባኑ ባይቋረጥብኝ በጣም ደስ ይለኛል እያልኩ ከራሴ ጋር እያወራሁ ከዛ 6 ሰዓት አለፈ 7 ሰዓት አለፈ። ልክ 8 ሰዓት ከምናምን ላይ ፔሬድ መጣ። በፊት እኔ ፔሬድ ሲመጣብኝ የማውቀው ገና ለመምጣት ሲያስብ ቁርጠት ይለቅብኛል። ህመም አለው በቃ ከባድ ህመም ስላችሁ በቃ ዝም ብሎ ህመም አይደለም። በጣም ነው የሚያመኝ ከሚገባው በላይ ማለት ነው። ህመም የለም። የሚገርማችሁ ነገር ትኩስ ነገር ሻይ እጠጣለሁ። ውሃ አፍልቼ ደግሞ በሃይላንድ አድርጌ ሆዴ ላይ አስቀምጣለሁ። የውሃው ፍላት ገላዬን የሚልጥበት ጊዜ ነበረ ቆዳዬ የሚላጥበት ጊዜ ነበረ። እና በጣም ነው የምሰቃየው። በጣም ነው በቃ የሆነ ራሴን እስከመሳት ሁላ እንትን የምልበት ጊዜ አለና በጣም ነው የሚያመኝ ከሚገባው በላይ እና ምግብ አልበላም። ምግብ ተሳስቼ ከበላው ስቃዩ ስቃይ አይደለም። ስለዚህ ሆዴ ባዶ መሆን አለበት። አንድና አንድ ትኩስ ነገር ብቻ ነው መውሰድ ያለብኝ። እሱን ብቻ ነው በቃ የሚፈቅድልኝና ትኩስ ነገር በሆዴም እጠጣለሁ ከላይም ከታችም ነው በቃ እንትን የምለው በቃ በጣም ነው ገላዬ እስኪቆስል ድረስ ማለት ነው እንትን የምለውና ውሃ አፍልቼ ደግሞ ገላዬን ሙሉ ሰውነቴን እንትን የምልበት የምታጠብበት ጊዜ አለ። እንደዛ ታጥቤ ብርድ ልብስ ለብሼ ውሃ አፍልቼ በሃይላንድ አድርጌበት ሻይ ከላይ እየጠጣሁ ምናምን ነገር ነው በቃ የምቀመጠው እና አለበለዚያ በቃ እንደ እብድ ነው የሚያደርገኝ። እና በአሁኑ ህመም የለም ምን የለ ህመሙ ቀጥ አለልኝ። በቃ ገረመኝ እውነት በስመአብ ዝም ብዬ በቃ ማሰብ ጀመርኩኝ። እንዴ አያመኝም እንዴ እላለሁ። ምግብ በልቻለሁ በርግጥ እንዴ አያመኝም እኮ ዝም ብሎ እኮ እንትን እያለ ነው ምናምን ነገር ብዬ ምንም ህመም የለውም። አይ በኋላ ላይ ያመኝ ይሆናል እስቲ ብዬ አሰብኩኝ። ምንም ነገር የለም። አይ በኋላ ትንሽ ቆይቶ ያመኛል እስቲ ብዬ ትኩስ ነገር መጠጣት ጀመርኩኝ። ምንም ነገር የለም። ምግብ በላው ምንም ነገር የለም ህመም የሚባል ነገር ማለት ነው። እና በቃ ድንቅ ግርም ብሎኛል። በሚቀጥለውም እንዳላቋርጥ አድርጎ ነው እግዚአብሔር እንትን ያለኝ። እሁድ ቀን ያው በሚቀጥለውም አላቋርጥም ስጋውና ደግሞ ቁርባኔ ቅዱስ ቁርባኔ አይቋረጥም። በአሁኑም ሳላቋርጥ ያው እግዚአብሔር ለሱ ምንም የሚሳነው ነገር የለም በነገራችን ላይ እውነት። እና አሁን ላይ በቃ ጤነኛ ነኝ። ያው ለ3 ቀን በጣም እታመም ነበረ ዛሬ ያው ጤነኛ ነኝና ቁጭ ብዬ ተሞክሮዬን እያካፈልኩ ነውና የእውነት በቃ ድንቅ ነው የሚለኝ የእግዚአብሔር ድንቅ ስራ በጣም ነው የሚደንቀኝ። ዝም ብዬ አስባለሁኝ በቃ እሱ የሚያደርጋቸውን ድንቅ ነገሮችን እና በጣም ነው እኔ እውነት በስመአብ ከእግዚአብሔር ጋር መኖር በጣም ደስ ይላል። የእውነት እህት ወንድሞቼ ቅዱስ ቁርባንን መቀበል ስትጀምሩ ሰላማዊ ህይወት ይኖራችኋል። የተረጋጋ ከዛ የተሻለ ህይወትን ትናፍቃላችሁ ማለት ከእግዚአብሔር ጋር እንዴት መኖር እንዳለባችሁ መናፈቅ ትጀምራላችሁ ምናምን እና በጣም ደስ ይላል። ሁለተኛ ነገር ደግሞ የጸሎት ቦታን ካዘጋጁ በኋላ በቤተሰቦቼ ላይ ምን አገኘሁ መሰላችሁ? እናቴ በጣም እንትን ትላለች ህመምተኛ ነች። ከሚገባው በላይ ማለት ነው። ያው እዛ በስደት እያለሁ በስሟ በክርስትና ስሟ ሰግድ ነበረ። እንትንና ምናምንና በመቁጠሪያ የምጠቀም ነበረና
ልክ እንደዛ ማድረግ ሲጀምር እሷን እዚህ በህመም ይዟት ነበረ። በጣም ነው የሚያማት። ልክ እዚህ ስመጣ ቦታውን ማለት የጸሎት ቦታዬን አዘጋጅቼ መስገድ ምናምን መጸለይ ሲጀምር በእርግጥ የመጀመሪያ ሰሞን ላይ ዝለት አጋጥሞኝ ነበረ። ልክ ገና እንደመጣሁ ሰሞን ላይ ዝለት አጋጥሞኝ ነበረ። ለሶስት ቀን ስግደት አቋርጬ ነበረ። ለሶስት ቀን ያቋረጥኳት ስግደት በጣም ብዙ ዋጋ ነው ያስከፈለችኝ። ያው ነገሮችን ሲሉኝ እኔ ለወንድሜ ናቲ ነው በብዛት የማካፍለው የምነግረውና ምክንያቱም እሱ ነው የሚረዳኝ ያለውን ነገር እና ለሱ ነው በቃ እውነት የምነግረውና እኔ በዚህ አጋጣሚ ያው ከዚህ በፊትም ተናግሬያለሁ። እሱ ማለት እኔ ከእግዚአብሔር ጋር የሚያገናኘኝ ድልድዬ ነውና ስነግረው በቃ ያለውን ነገር ሲያስረዳኝ ምናምን ነገር ትንሽ በቃ ተረጋጋሁኝ። በፊት በጣም ፈርቼ ነበረ ያንን የድሮ ህይወቱን ልኖረው ነው ወይ ምናምን ነገር ብዬ በጣም ተጨንቄ ነበርና ይሄንን አሁን የዝለቴን ማሸነፍ የምችለው በምን በኩል ነው? በነገራችን ላይ ያው የሁሉም ሰው እንትን ይለያያልና በጸሎት ሊሆን ይችላል ኃይል የምናገኘው በስግደት ሊሆን ይችላል መቁጠሪያ በመጠቀም ሊሆን ይችላል ውስጣችን የሆነ ኃይል የሚኖረውና እኔ ስሰግድ እየሰገድኩ በምሄድበት ሰዓት ላይ ማለት ነው የሆነ ከውስጤ ኃይል እያገኘሁ እሄዳለሁ። የሆነ ጉልበት እየተሰጠኝ እየተጨመረልኝ ነው የሚሄደውና እሱ ነገር ትዝ አለኝ። በምን በኩል ነው ይሄን ነገር ማሸነፍ የምችለው ብዬ አሰብኩኝ። ስግደቴን አበዛው ጸሎቴን አሳነስኩና ስግደትን አበዛው ማለት ነው። ስግደቴን ከፍ እያደረኩ መጣሁ። ከዛ ተስተካከለ ነገሮችና እግዚአብሔር ይመስገን አሁን እንደበፊቴ ነኝ እሰግዳለሁኝ እንደፈለኩኝ ማለት ነው። ይሄንን በዚህ አስተካከልኩኝ። እናቴ ጋር ስመጣ ልክ እንደ የመጣው ቀን ላይ ቅዱስ ገብርኤል ቤተክርስቲያን ሄጄ ነበረ። ቤተ መቅደሱን አጽድቼው ነበርና የቤተ መቅደሱን ጥራጊ ወደ ቤት ይዤ መጥቼ ነበርና ምን አደረኩኝ መሰላችሁ? አፈሩን በላስቲክ አስቀምጬ እህል የሚቀመጥበት እቃ አለና እዛ ስር አስቀመጥኩኝ። ነስንሼው መሬት ላይ ነስንሼው አፈሩን እዛ ስር አስቀመጥኩኝ እምነቱ ማለት ነው። ሌላውን ደግሞ ጧፍ ምናምን ነበርና እሱን አጨስኩኝ ቤት ውስጥ። ልክ ሳጨስ እናቴ መጨነቅ ጀመረች። ላብ በላብ ሆነች በቃ። ብዬ በቃ በጣም ጥሩ ብዬ እኔ የዛን ቀን እንትን አልኳት። ምንድነው ያጨስሽው ምናምን ብላ ጠየቀችኝ። ምን አጨስኩ? ከቤተ መቅደስ ያመጣሁትን ነው ምናምን ብዬ ነገርኳት። ከቤተ መቅደስ ያመጣሁት እንትን ነው ምናምን ነገር ብዬ ነገርኳት። ከዛ በጣም አስጨነቀኝ ምናምን ነገር አለችኝ። ያለ ነገር ነው ምናምን ነገር አልኳትኝና መስገድ ጀመርኩኝ ቤት ውስጥ መጸለይ ምናምን ነገር እንድስል እጣን ስዕሎችን እጣን ሳጥናቸው በማጥንበት ሰዓት ላይ እናቴ ዝም ብላ ትስቃለች። መሳቅ ነው በቃ ስራዋ። ትቁነጠነጣለች። መጸዳጃ ቤት ነው የምትለውና ምን ሆነሻል? እኔ እንጃ በቃ ወደ መጸዳጃ ቤት ሩጭ ነው የሚለኝ ምናምን ትላለችና ቁጭ በይ በቃ እሺ። ከዛ እኔ መጸዳጃ ቤት መሄድ እፈልጋለሁ ቁጭ በይ እንዴ ሊያመልጠኝ ነው ትለኛለች። ያምልጥሽ ቁጭ በይ በግድ አድርጌ ማለት ነው በግድ ይዣት አስቀመጥኳት። ከዛ ያ ሳቅ ወዴት ተጀመረ መሰላችሁ? ወደ ለቅሶ ተቀየረ። እኔ እጣኑን አልቻልኩትም ነው በቃ እጣኑን አልቻልኩትም ብላ ማልቀስ ጀመረች። ከዛ እህቴም ምን ትለኛለች? በእናትሽ ሱባኤ ይዘሽኝ ግቢ 15 ቀን ትለኛለች። እና አሁን 55 ቀን ጾም ንስሃ ምናምን ስለሌለ ጾምና ንስሃ ስግደት ስለሌለ ያው 55 ቀን ስታልቅ አብረን እንገባለን እላታለሁኝና ከዛ መልሳ ደግሞ እኔን ትጠይቀኛለች። ምን ትለኛለች? እኔ እኮ አንቺ ከመጣሽ በኋላ እኮ እንደዚህ ማሰብ የጀመርኩት እግዚአብሔር እየቀረበኝ ነው ማለት ነው። ግን ምን ሆኜ ነው ትለኛለች ደግሞ መልሳና በጣም ነበር እንትን የሚለውና ወንድሜ ጋርም ስመጣ ወንድሜ ይበላል ስላችሁ ኖርማል ሰው እንደሚበላው አይደለም የሚበላው። በቁርሱን ሲበላ 3 እንጀራ የሚበላበት ጊዜ አለ። ምሳውንም እንደዛ ብቻ በቀን 6 ጊዜ 5 ጊዜ አነሰ ከተባለ ይበላልና በጣም ነው የሚገርመው። መተኛት ነው
ከእንትን አይልም መውጣት የለም ምን የለም እዛው ጋር የተኛበት ቦታ ላይ ማታ ተኝቶ ያደረበት ቦታ ላይ ተኝቶ ነው የሚለው። ስራ የለም ምን የለም በቃ መተኛት ብቻ ማለት ነው። አየኋቸው ያየሁት የሚጥሉትን ድስት አየሁትኝ። ምን ያክላል በቃ በትልቅ ድስት ነው የሚጣደው ነው እንዴ? ለማን ነው ይውላል በዚህ የምትጥጂው? ለእኛ ነው ትላለች እንዴ? ምን ሊያደርግልሽ ነው በዚህ የምትጥጂው እንዴ? ወይ ለምሳ ነው ለራት እንዴ? እና በትንሽ ድስት አይበቃም ታዲያ ለምንድን ነው በዚህ የሚያክል የምትጥጂው ብዬ እናቴን ስጠይቃት አንቺ ገና ያልገባሽ ብዙ ነገር አለ ቆይ ስትቆይ ትለማመጃለሽ ትለኛለች። እንዴ አየሁትኝ የሚሰጠው ምግብ በቃ ያስፈራልና ለማን ነው ይሄ ለወንድምሽ? እሺ እስቲ ስጪው ሳየው በቃ ቁጭ ብዬ አያለሁኝ እሺ እንደ ፊልም ጥርግ አድርጎ በልቶት አልጠገብኩም ጨምሪልኝ ይላታል። በስመ አብ ወወልድ ወመንፈስ ቅዱስ። ከዛ አንድ ሁለት ቀን አየሁትኝና በሶስተኛው ቀን 6 ሰዓት ነበርና ጸሎት እያደረኩ ነበርና ምሳውን ሲያቀርቡለት ጠራሁትኝና እናቴ አምጪው ምግቡን አልኳትኝ። አምጪው እኔ ጋር ምግቡን ብዬ ተቀበልኳትኝና ቅባ ቅዱስ አድርጌበት ሰላም ለኪ እንደግሜበት ቅዱስ እግዚአብሔር ቅዱስ ኃያል ብዬ ባርኬው ሰጠሁትኝ። የሚገርማችሁ ነገር ማለት ነው በጣም ትንሽ ነው እንደዚህ የበላው በጣም ትንሽ ማለት ነው። በልቶት በቃኝ ብሎ ትሪውን የሚበላበት ሳህን ውርውር አደረገው ከነ ምግቡ ማለት ነው። አትበላም? አዎ በቃኝ። እናቴ የሆነ እንዴት ነው እልል ለማለት ላፈለገች ገርሟት ማለት ነው። ምንድነው ያደረግሽበት ምናምን ስትለኝ ቅባ ቅዱስና ጸሎት አድርጌ ሰጠሁትኝ። በእናትሽ ሁሌ እንደዚህ ያደረግሽ ስጪው። እኔ በቃ ይኸው እንደዚህ በየቀኑ እንጀራ ዛሬ ተጋግሮ ለነገ አያድርምና በጣም በቃ ተቸግሯል ቤት ውስጥ እና እንዴ ይሄን ያክል አዎ በቃ እኔ ሰው እንዳይስቅብኝ ብዬ እንጂ ተቸግሬያለሁ በቃ ምናምን ትላለች እናቴና በቃ ምን ታርግ እኔ ብርሽም ያለቀው በእንደዚህ ነው በዚህ ነው ያለቀው ምናምን ትለኛለችና እሺ ቆይ በቃ ተይው አልኳትኝና ስራ ያዝኩትኝ ማለት ነው። እሱን በቃ እንደዚህ እየባረኩ መስጠት ኖርማል ሰው እንደሚበላው ቁርሱን ይበላል በስነ ስርዓት ማለት ነው እንደ ኖርማል ሰው ማለት ነው። ምሳውን እንደ ኖርማል ሰው ይበላል። እራቱም የማይበላበት ጊዜ አለ የሚበላበትም ጊዜ አለ። ተስተካከለ በቃ በአንድ ጊዜ ማለት ነው። በየቀኑ እሱ ላይ ለውጥ እያየሁ መጣሁ። ከእህት ወንድሞቼ ጋር አይስማማም። ከታናሽ ወንድማችን አለና 2 ሴት 2 ወንዶች ነንና ታናሽ ወንድሜን አይወዱም በጣም ነው የሚቀናው በሱና እሱ ደግሞ ከኛ ጋር በጣም ነው በቃ የሚግባባው። በጣም ነው የሚያወራው ቁጭ ብሎና ይሄ ነገር እሱን ያናደዋል። እሱ ደግሞ አይፈልግም ከኛ ጋር አይደለም ለምግብ አይደለም ለወሬ ባያየን ራሱ በጣም ደስተኛ ነው። እንደውም ከሌሎቹ በትንሹ ከኔ ጋር ትንሽ ይስማማል። እሱንም እኔም ካልተነሳሁበት በስተቀር እኔም በኃይል ነው የሚይዘው እናገረዋለሁኝም ለምት ራሱ እንትን እላለሁኝ በቃ የምመታበት በቃ ልክ እሱን ሳይሆን የእውነት ነው የምላችሁ ቢላዋ አንስተሽ ውጊው ነው የሚለኝ። እያወኩኝ እኔ ራሴ ማለት ነው በቃ እንደዚህ መንፈሱ እንደሆነ እያወኩኝ ራሱ ራሴን የሆነ ነገር በቃ ወይ ከመታወት በኋላ ወይ የሆነ ነገር ካደረኩት በኋላ እሱ ነው እንደዚህ ያስደረገኝ ምናምን ነገር ብዬ ማስብበት ጊዜ አለና በዚህ ጉዳይ ላይ በቃ ማሰብ ጀመርኩኝ። ምን ማድረግ አለብኝ እስቲ እሱንም ከኛ ጋር እንዲቀራረብ ለኛ ትንሽ እንኳን ፍቅር እንዲኖረው ብዬ ማሰብ ጀመርኩኝ። እናቴን ብትሞቼ ደስ ይለኛል የሚላት በጣም ነው የሚጠላሽ ይላታል። አንቺ እኮ ትንሽ ጊዜ ብቻ እኮ ነው የምትቀመጪ አሁን ትሞቻለሽ ይላታል ምናምን ነገር በአባቴ ጉዳይ ላይም በቃ ይናገራታል ምናምን ነገር እና ግራ ግብት ነበር የሚለኝና እያየኋቸው ከዛ ያው ትንሽ ስለሆነ እኔን ትንሽ ስለሚፈራኝ ከቤት ውስጥ በኃይል ያዝኩትኝ ማለት ነው። እኔ እጄን ታጠብና አብረህን ብላ እና እንደዚህ ቁጭ በል እኔ ማንም አይወደኝም ይላል። እኔ በጣም ነው የምወድህ እኔ ደግሞ መልሼና እኔ በጣም ነው የምወድህ አንተ እኮ ወንድሜ ነህ። ለምንድነው የማንወድህ? እንወድሃለን ሁላችንም እንወድሃለን። ከዛ መልሶ ደግሞ ዝብርቅርቅ ያደርጋል እንደዚህ ሰፈር ውስጥ እብድ ተብሎ ነው የሚታሰበውና ያው የመንፈሱ ባህሪ ነው። በግድ በቃ እንደዚህ ምግብ እንዲበላ አደረኩትኝ ከኛ ጋር እንዲቀራረብ እንደዚህ ቀስ በቀስ ምናምን ነገር
ያው አንዳንድ ጊዜ እኔ ራሴ በቃ በየሳምንቱ እንደዚህ ጸባይ ስለሚለዋወጥ ገና ከውጪ ሲመጣ የእውነት ድምፁን ስሰማው ቅጥል እያልኩ እሄዳለሁ። በቃ ሰውነቴ ቅጥል እያለብኝ ሲሄድ ቀና ብዬ እመቤቴ ማርያም ያዥልኝ አሳርፊልኝ ብዬ ነው የምነግራትና ቅዝቅዝ እላለሁኝ። በተለይ 6 ሰዓት ላይ ፈተና ስላችሁ ፈተና ነው የሚሆንብኝ። ልክ እሱ ሲመጣ በቃ የሆነ ነገር ይዞ ነው የሚመጣ። በቃ የነገር ማለት ነው። በቃ ቤቱን ቅውጥ አድርጎ በቃ ብጥብጥ አድርጎ ነው የሚወጣው። እና እኔ እንኳን በቃ ተረጋግቼ በቅዱስ ሚካኤል ስም በቃ ማለት እየገሰጥኩኝ በውስጤ እኔ እሱ እንትን እንዳይል ልክ ንዴት ሲያስብለኝ በቅዱስ ሚካኤል ስም ንዴት የምታስብለኝ ከመንፈስ እረፍና ተቀመጥ ምናምን ነገር እያልኩኝ እሱ እህቴ ላይ ይግልባታል። እህቴ ሊመታት ምናምን ነገር ይቃጣልና በቃ ግራ ነው የሚገባኝ። እኔ ወይኔ በቃ አሁን ደግሞ በዚህ መጣ እላለሁኝና ቀስ በቀስ በቃ ነገሮች በየቀኑ አዲስ ነገር እያየ መጣን። እናቴ ምን ይዘሽ ነው የመጣሽው ትለኛለች። በቃ በረከት ይዘሽ እኮ ነው የመጣሽው፣ ሰላም እኮ ነው ይዘሽ የመጣሽው ምናምን ትለኛለች። እኔ አይደለሁም ያው እዚህ ጋር የደረደርኳቸው ቅዱሳን ስዕላቶች ናቸው። እግዚአብሔር ነው በቤትሽ ውስጥ መጥቶ ያው ሰላሙን የሰጠሽ እላታለሁኝና እሷም ከአልጋ ወደ መሬት ከመሬት ወደ አልጋ ነች። ከቤት መውጣት ካቆመች 3 ወር አልፏታል። መንቀሳቀስ አትችልም። መተኛት ብቻ ነበርና ልክ እኔ እንደዚህ መጸለይ ቤት ውስጥ መስገድ መቁጠሪያ መጠቀም ምናምን ሲጀምር የለም ህመም የሚባል ነገር የለም። የፈለገችውን ቦታ ትሄዳለች። እንደፈለገች ነው ዞራ የምትመጣው። ደህና ነች በቃ። ያው እጣኑን ነግራቸዋለሁ። እጣኑ በጣም ኃይል አለው። በነገራችን ላይ እጣን ተጠቀሙ። እጣን በጣም ኃይል አለው። የእናቴ አይነ ጥላው የሄደላት በእጣኑ ኃይል ነው። ያው አሁን ላይ ማልቀስ የለም፣ ግን አንዳንድ ጊዜ ይነሳባታል። እንደዚህ እጣኑን ሳጨስ ምናምን ነገር በሌሊት ተነስቼ መጀመሪያ ላይ ጸሎት ሳላደርግ በፊት ስዕሎቼን ነው እኔ እጣን እንትን የምለውና በጠዋት ተነስተሽ ደግሞ እጣን እንድትይናለሽ ምናምን ነገር ትለኛለችና ለመሳደብም ትቃጣለች። በግድ ተነስተሽ ስገጂ፣ ጾሚ፣ ስገጂ፣ ተነሽ ጸሎት አድርጊ ምናምን ስላት መንፈሱ ለካስ ወዶ አይደለም በረሮ ብሎ የሰደበሽ ምናምን ትለኛለች። አቃጠልሽኝ እኮ ምናምን ትላለችና አንዳንድ ጊዜ እንትን ይላታል። እህቴም አንቺ ደግሞ ሰው አትረጂም አንዳንድ ጊዜ ትለኛለች። በኃይል እንደዚህ እያስገደድኳቸው ሳሰግዳቸው ማለት ነውና በጠዋት ተነሳ ምንም ነገር ሳትሆን እኔ ወገቤ ድቅቅ ብሏል ተይኝ ምናምን ነገር ስትለኝ አይሆንም ስገጂ ግግም እልባታለሁኝና እንደዛ እንትላቸው ትንሽ ያስቸግራሉ። ቤተሰብ በነገራችን ላይ እንደዚህ በተለይ እንደዚህ የሚረዳ ሰው ሳይኖር ሲቀር ደግሞ አንድ ብቻችሁ ስትሆኑ ትንሽ የሆነ እንደ መዛል ነገር ትሆናላችሁ። ግን መበርታት ያስፈልጋል። ያው እግዚአብሔር ስለሆነ ስራውን የሚሰራው ያው ከሱ ጋር ሆነን ማናሸንፈው ነገር የለም። አንዳንድ ጊዜ ነው እናገራቸዋለሁ። ላንቺ ብዬ መሰለሽ እንዴ ለኔ ብለሽ መሰለሽ እንዴ የምትሰግጂው? ለራስሽ ብዬ እኮ ነው እኔ እንደዚህ እንትን የምለው የምጨቀጭቅሽ። ተይው አትስገጂው። ወይ ደግሞ መልሼ እኔ ራሴ ምን አገባኝ? እኔ እነሱ ገረድ ነኝ እንዴ? እኔ እነሱ አሽከር ነኝ እንዴ? የእውነት ራሴ እኮ ነኝ እንደዚህ ነው። ግን ያው መንፈሱን አንደበቴ ላይ ቁጭ ብሎ እንደዚህ ነው የሆነ እነሱን የሆነ እንዴት ብዬ ልንገራችሁ መሰላችሁ? የሆነ የነሱ ገረድ ሆኜ የነሱ እንትን የሆነ ተነሱ እንደዚህ ያርጉ ተነሱ እኔ እናንተ ገረድ ነኝ እንዴ እላቸዋለሁ። ከመሬት ተነስቼ እኮ ነው የራሴም እና እኔ ተነሱ ስገዱ ተነሱ ጸሎት አድርጉ ካላልኳቸው አልጸልዩም ብዬ እነሳባቸዋለሁ። ልክ እንደዛ ስናገራቸው ለአንድ ለሁለት ቀን ለ3 ቀን ቀጥ ብለው ይሰግዳሉ። ሳልላቸው ይጸልያሉ። ግን ለቀቅ ካረኳቸው ደግሞ አስቸጋሪ ነውና በኃይል ነው በቃ እንትን እምላቸው። እግዚአብሔር ይመስገን ቤታችን ውስጥ በረከት የሚባል ነገር አልነበረም። የሚገርማችሁ ነገር እኔ ከመጣሁ ወር ከምናምን ቀኔ ነው። ወር ከ15 ቀን ሊሆነኝ ነው። አይደለም ወር የተበላ እህል ተውና ሳምንት የተበላ አይመስልም ያለው ቤት ውስጥ ያለው እህል ማለት ነው። አንዳች ነገር አልተነካም ያለው በረከት ማለት ነው። ተሞክሮ 60 ላይ 61 ላይ አላወቅኩም። ብቻ ግን አንድ እህታችን ስለ አስራት በኩራት ግልጽ አድርጋ ተናግራለችና አስራት በኩራት ላይ ሌላም ስልት ይጠቀማል። ምን ያደርጋል መሰላችሁ?
አስራቱን በኋላ አስገባለሁ ብላችሁ ብሩን እንድትጠቀሙት የራሱ ስልት ጭንቅላታችሁ ውስጥ ይፈጥራልና ብሩን እንደፈለገ ካወደሙ በኋላ አስራት በኩራቱን ብታስገቡ ባታስገቡ ምንም አይደለም። ያው ብሩ አልተባረከም፣ እሱ እንደፈለገ ማውደም ይችላል ማለት ነው። ብትችሉ ከብሩ ላይ ምንም ነገር ሳታነሱ ብራችሁ እንዳለ ቤተክርስቲያን ወስዳችሁ አስራት በኩራቱን አስገብታችሁ እግዚአብሔር አምላክ ይባርክልኝ ብትሉት በጣም ድንቅ ነገር ታያላችሁ። እኔ በነገራችን ላይ ስግደት ቆይቼ የመጣው አይደለም። እዚሁ ሀገር ቤት የቆየው ሰው እንኳን ብቆይ እንኳን በቃ የሆነ ቤት ውስጥ የተሻለ ነገር አድርጋለሁ ብዬ ነበር ማስበውና ትቼው እንደሄድኩት ነው ቤቱን ያገኘሁትኝና አንዳች ነገር የተለወጠ ነገር የለም። አንዳች ነገር ማለት ነው። ከመጣው ከዜሮ ነው ሁሉም ነገር የጀመርኩትኝ። ይገርማል። በቃ በአንድ ጊዜ ነው ሁሉም ነገር የተቀየረልኝና እግዚአብሔር ይመስገን ሁሉም ነገር ተስተካክሎልኛል። እኔ አሁን ላይ ምንም ነገር አንዳች ነገር የሚያስጨንቀኝ ነገር የለም። እኔ ስለ ስራ አልጨነቅም። ስለሚኖረኝ ብቻ ስለ ዓለም ነገር አያስጨንቀኝም። እውነት ነው የምላችሁ። የሆነ ደስ የሚል ዓለም አለ። ቅዱስ ቁርባኑ በየጊዜው የሆነ ደስ የሚል ህይወትን እየሰጠ ይሄዳልና የሆነ ውስጣዊ ሰላምን እየሰጠን ከውስጣችን ነው የሆነ ኃይል እየሰጠን ይሄዳልና አምልኮአዊ ፍቅርን በውስጣችን እያሳደረ እግዚአብሔር ፍቅሩ በውስጣችን እያደረ ይሄዳልና ቅዱስ ቁርባኑ ለኔ በጣም ብዙ ህይወቴን ቀይሮልኛል። ያው እግዚአብሔር ካደረገልኝ በጥቂቱ ነው የነገርኳችሁና በጣም ድንቅ ነገር ተደርጎልኛል። እግዚአብሔር ይመስገን። ቤቴ ውስጥ አሁን ላይ ሰላም ነው። ወንድሜም እንደፈለገ ወጥቶ ገብቶ ሰርቶ መተኛት የለ እንደዛ ምግብ ምናምን ነገር ማብዛት የለ። እኛ ቤት ውስጥ እንደዛ በትልቅ ድስት አይጣድም። ይገርማችኋል። በትንሽ ድስት ነው የሚጣደው። ቢሰራም ነው በቃ እንደሚበቃ ተደርጎ ይሰራል። ያም አያልቅም። አንዳች ነገር አያልቅምና ይገርመኛል። በቃ ምን ያሳስበኛል መሰላችሁ? እስቲ ምን ተባረከልሽ? እስቲ ምንድነው በረከት ቤትሽ የመጣው? እስቲ ይሄን በይ ብሎ አይምሮሽ ያመጣልና ጥያቄ ሆነብኛል። ቁጭ ብዬ እናቴ እስቲ የምታስፈጭውን ስንት ምን ያክል ጊዜ ነው የምትበይው ምናምን ስላት አንዳንዴ 2 ወር አንዳንዴ ደግሞ ለወር የማይበቃበት ጊዜ አለ። ይሄን ነገር ስገዛ 2 ወር እበላለሁ። ይሄን ያክል ኪሎ ሳስፈጭ 2 ወር እሱንም 2 ወር የሚበሉትም አንዳንድ ጊዜ ጾማቸውን እያደሩ አንዳንድ ጊዜ ደግሞ በጣም እያዛቡ እንትን እያሉ ነው የሚበሉትና አሁን ላይ እንደፈለጉ እየበሉ እንደፈለጉ የፈለጉት ነገር እያደረጉ እህሉም ንቅንቅ የለም። የእውነት ነው የምላችሁ ያለው በረከት ማለት ነው። ሰላም ያለው ህይወት አለ። አሁን ላይ ወንድሜም እንደዚህ ከመባላቱ ያጻው ቆሞልናል። እኔ ጋር ነው ችግሩ ያለው። እኔ ጋር ያው መንፈሱ እጁን አጣጥፎ አይቀመጥም። በርግጥ እሱም የራሱን ሚና ይጫወታል። በየሳምንቱ የተለያየ ጸባይ ነው የሚመጣብኝ። አሁን ደግሞ በዚህ ሳምንት ደግሞ ምን ያመጣብኛል? ማንኛውንም ሰው እያየው መናደድ። ሰው አይቼ በቃ እናደዳለሁ ጸጥ ብዬ ማለት ነው። እና አርፎ አይቀመጥም። ፈተና የለም ማለት ሳይሆን በጣም ፈተና አለ። በጣም ማለት ነው። ግን እኔ ስለ ፈተና አያስጨንቀኝም። የሚያስጨንቀኝ አንድና አንድ ነው። በቃ ከዚህ በላይ እግዚአብሔርን ማግኘት ያለብኝ እንዴት ነው? እግዚአብሔር እንዴት መቅረብ አለብኝ ከዚህ በላይ የሚለው ነገር ብቻ ነው። ሰማያዊ ህይወት ብቻ ነው የሚናፍቀኝ እንጂ ለምድራዊ ህይወት ብዙም አልጨነቅም። ብቻ የእውነት በእናታችሁ የእውነት በእግዚአብሔር ለለመናችሁና በእመቤቴ በቅድስት ድንግል ማርያም ስም ለለመናችሁና ወንድሞቼ ቁረቡ። የእውነት ሰላም አለው። በቃ በረከት አለው በቁርባን ውስጥና ቁረቡ። ስጋውና ደሙ ተቀበሉ። በጣም ደስ የሚል ነገር አለውና ብትቆርቡ በጣም ደስ ይለኛል። በዚህ አጋጣሚ ደግሞ እናት አባቶች እዚህ ላይ ትኖራላችሁና እናት አባት ሆናችሁ ትኖራላችሁ። ህፃናቶች ነጭ ወረቀቶች ናቸው። እዛ ነጭ ወረቀት ላይ ደግሞ እኛ የፈለግነው ነገር መጻፍ እንችላለንና ያው ስልጣኑም መብቱም ያለው እጃችን እኛ ጋር ነውና የሚገርማችሁ ነገር ጎረቤት የሆነች ህፃን አለች። እኔ ስሰግድ በጣም ያስገረመችኝ ህፃን ልጅ ነችና
ስሰግድ በምሰግድበት ሰዓት ላይ መቁጠሪያ ስትጠቀም ታያለች። ጸጥ ብላ ቁጭ ብላ አጠገቤ ታየኛለች። ስጸልይም ታየኛለች። ዝም ብላ ነው በቃ ጀምሬ 2 ሰዓት እንኳን ቢሆን የምቆየው ያን 2 ሰዓት ቁጭ ብላ ታየኛለች። በቃ ሰዓት ሳይደክማት ማለት ነው። እቤቷ ሄዳ ምን እንደምታደርግ ታውቃላችሁ? ልክ እኔ እንደማደርገው ታነጣጥፋለች። የቻርጅ ገመድ ታዘጋጃለች። ነጠላውን ትለብሳለች። ማማዬ ምን ልታረጊ ነው ምናምን ስላት ስሜን ጠርታ እሷ እንደምታደርገው ነው ማድረገው ትላለችኝና በጣም ያስገረመችኝ ህፃን ልጅ ናት። እቺ ልጅ አሁን የእውነት ያጸልዩዋት የሆነ ነገር እያደረጉላት ቢያሳድጓት የእግዚአብሔር ቃል የመግባት ቢያሳድጓት ምን ደረጃ ላይ ትደርሳለች ብዬ ነው የማስበውና እኔ እንደውም ልክ እንደዛ ሲነግሩኝ ጠርቻት አብረን ጸሎት እንጸልያለን እሺ አብረን እሺ እንትን ምንለው ምናምን ስላት እሺ ትለኛለችና ህፃናት ወላጆች ናችሁ እናት አባቶች እባካችሁ ልጆቻችሁን እያያዛችሁ ጸሎት ቤት ስትገቡ ልጆቻችሁን እያያዛችሁ ብትገቡ በጣም ደስ ይላል። እንደ ግል አስተያየት ነው የተናገርኩትኝና ብቻ ያው ያልቆረባችሁ ቁረቡ ስጋውና ደሙን ተቀበሉ ንስሐ ውስጥ ያላችሁ ቁረቡ ነው የሚለውና ፈጣሪ ያክብርልኝ። አብዝቼባችኋለሁ። እግዚአብሔር ሁላችሁንም ጤናችሁን ይስጣችሁ። እኔን ከትቢያ ላይ ያነሳኝ አምላክ እናንተንም ያስባችሁ። ይህን ጽሁፍ ተጠቀሙበት። በጣም የሚገርም ጽሁፍ ነው። ድንቅ የሚደንቅ ጽሁፍ ነው። አይደለም አንድ ሰው ብዙ ሰውን የምትቀይሩበት አይደለም ራሳችሁን ለሌላ ሰው የምትተርፉበት እንድትተርፉ የሚያደርጋችሁ ጽሁፍ ነውና ጽሁፉን ተጠቀሙበት። ስገዱ፣ ጹሙ፣ ጸልዩ፣ መቁጠሪያ ተጠቀሙ። እግዚአብሔር ያክብርልኝ ሁላችሁንም። ናቲ ወንድሜ ፈጣሪ ጸጋውን ያብዛልክ። እግዚአብሔር አንተን ስለሰጠን ይክበር ይመስገንልን። እመቤቴ ተጠብቀ እመቤቴ ባለክ ላይ ጸጋውን ታብዛልህ። አሁንም እግዚአብሔር ይጠብቅህ ወንድሜ። ይሄን ነው ማለት የምችለውና ፈጣሪ ያክብርልኝ ወንድሜ ናቲ። አባታችን አባ ግርማም እድሜና ጤና ይስጦት፣ ጸጋውን ያብዛውለት። የእውነት ድንቅ አባት ናቸው። እግዚአብሔር አምላክ ይጠብቅልን። እሳቸውንም ረጅም እድሜና ሙሉ ጤናን ይስጥልን። ሰላም ሁኑ ሁላችሁም።